ዛሬኛ በጣም የምንወድ በጣም የምናከብር እህትና ወንድሞች ጓደኞች በጣም የምንወድ የምናከብር ጓደኞች እህቶች ወንድሞች ዛሬ አንተን 200,000 መግባት ምክንያት በማድረግ እዚህ ጋር አንተን ሰርፕራይዝ ልናደርግ ነው። ዳኒ ምንም አይነት ሽምግልና የለም። ተሰማ ሊደር ነው የመጣው። ወደ ማል አስገቡት እንጂ ወደ ማል አስገቡት። እግዚአብሔርን ምንም አልጠበቅኩም እውነት ለመናገር እኔ ሽምግልና ሲባል ደስ ብሎኛል። ለዚህ መድረሳችን ብየዋለሁ ለሽምግልና መሄዳችንና ግን ያው መጀመሪያ ሽማግሌውን ብልክ ይሻላል ነበር። ብቻ ግን እግዚአብሔርን ነው የምላችሁ ከምር አልጠበቅኩም በእውነት እኔ ጭራሽ ይሄ ነገር አምሮ አልመጣም። አከብራለሁ ኦፍኮርስ ማክበር አይቀርም ግን እኔ እንደዚህ አልነበረም ያሰብኩት። ጀስት ቴንክ ዩ የዩቲዩብ ቤተሰቦችን ፎቶ ተነስቼ ነው እንጂ ፕሮግራም አዘጋጅቼ ምናምን አላሰብኩም ነበር። እና አስባችሁ በመጀመሪያ አስባችሁ ወዳችሁን ሰብስክራይብ ያደረጋችሁ እዚህ ስላደረሳችሁ እናንተን ከልብ ነው የማመሰግነው። ምክንያቱም ምክንያቱም አንዳንድ ጊዜ በምሰራቸው ቪዲዮዎች በጣም ነው ማናደዳችሁ ተመልካቾች እና እያናደድኳችሁ ግን እኔን ወዳችሁኝ በቃ በእኔ ተማምናችሁ 200,000 ሰብስክራይብ 200,000 ሰው ዩቲዩብ ላይ በጣም ብዙ ነው እና እዚህ ጋር እንድደርስ ስላደረጋችሁኝ ስለምትደግፉኝ እናንተ ናችሁ ለሰብስክራይብ ያደረጋችሁ ቪው ያደረጋችሁ ጉልበት የምትሆኑኝና ከፈጣሪ በታች ከቤተሰቦቼ በታች እናንተ ለኔ ትልቅ ቤተሰቦቼ ናችሁና በጣም ነው የምወዳችሁ። እግዚአብሔር ያክብራችሁ ማለት ከዛ በመቀጠል ቤተሰቦቼን በጣም ነው የማመሰግነው። በስራዬ ሁሌም ከጎኔ ናቸው። አባቴን፣ ማሚዬን፣ እህት ወንድሞቼ ሁላችሁንም በጣም ነው የማመሰግነው። ከዚህ በላይ ትልቅ ደረጃ ደርሼ እናንተ ማኩራት ነው የምፈልገው። እግዚአብሔር ይዳኝና አኮራችኋለሁ። ጓደኞቼ በቃ በሀዘኔም በደስታዬም ከጎኔ ናችሁ። ስደሰትም አላችሁ ሳዝንም አላችሁና ሁሌ ስለማላጣችሁ በጣም ነው የማመሰግነው። በጣም ነው የምወደው። ዳንሻዬ ቆይ እዚህ ያለ እኔ መናገር የምፈልጋቸው ነገሮች አሉኝ፣ ግን ከዛ በፊት አንዴ መምጣት ነው በጉልታ ገቢ ነው ዛሬ ከኔ ጋር አረፍ በቃ እሺ። የኔን ያለማብሰቅ ስራ የለም እንዴ ዛሬ? ምን ሆናል እኮ ምን በግ ነው? እሺ ምን በግ ኧረ ቤቲ ከሚናገረው ሰው በላይ የሚስቀው ሰው ነው የሚያናዳት። ዛሬ ነው ይሄ ፕሮግራም ይለቅሽ አሁን ይስጠራ አልቀጥም። ኦኬ ሻይ ችግር የለም። እናንተ ዳንሻዬ በጣም ነው እኛ የምንወድህ የምናከብርህ። ዛሬ ለአንተ የሆነ ነገር መናገር ፈልጋለሁ። እንግዲህ ዳንሻዬ እኔ በጣም ነው የምንወድህ የምናከብርህ። እንኳን ለዚህ ቀን አበቃ። ግን እዚህ ጋር ማውራት ያለብኝ አንዳንድ ነገሮች ስላሉ እነሱን ማውራት ፈልጋለሁ። እሺ ድል ስለተሰጠኝ ትላለህ። ያን ያህል ወደፊት መምጣት አይጠበቅብኝም። ዳንሻዬ ይሄን ፕሮግራም በደንብ አንተ ደስ እንዲልህ በጣም ደስተኛ ሆነ ስራህን እንድትሰራ ህይወትህን እንድትመራ በጣም ብዙ የሚወዱ ከሀገር ውስጥ ከሀገር ውጭ የሆኑ ሰዎች አሉ። ታውቃቸው ብዙ ወንድሞች እህቶች አሉ። ዳንሻዬ ከዋሚ ቀጥሎ ማለት ነው። ስለዚህ ይሄን ፕሮግራም ሰው እንዳይቀድመው በጣም የሚገርማችሁ ሰው እንዳይቀድመው ዳኒ 200,000 ሊገባ በጣም በቁጥር ነው የቀረውና ይሄን ወንድሜን ሰርፕራይዝ አርጊልኝ አደራ ተብሎ በጣም የምትወደው ወንድም አለ። እኔ አሁን ስም ምናምን አልናገርም፣ ምክንያቱም አንተ እኔ ፍንጮች እነግርሃለሁ አይደል? እኛ እናውቃቸዋለን። ፍንጭ እሰጥሃለሁ፣ አንተ ስሙን ትገልጻለህ። ማመስገን የምትፈልገውን ነገር ታደርጋለህ። ይሄን ሁሉ ፕሮግራም ይሄን ሁሉ ወጪ ያደረገልህ በጣም የሚወድህ ወንድምህ ነው።
ሀገር ውስጥ አይደለም ያለው፣ ከሀገር ውጭ ነው ያለው። ነጋ ጠባ ጠዋት ማታ በላ ጠጣ እንዴት ነው ውሎ ምናምን የሚል የሆነ ሰው አለ መቼም። ያ ሰው በአንተ አፍ እንዲጠራ ስለፈለግኩ ነው። ያ ሰው በጣም ለምወደው ወንድሜ የሚፈልገውን ነገር አድርጉልኝ ብሏል እና እኔ ዳኒ በጣም አቦለድ ይወዳል አልኩ። ከዛ እሷ ደግሞ እሺ ባሴ ከዛ አይ ምናምን ተባባልና እስቲ ቀለል ያለች የሆነች ጊፍት አለች ያን ጊፍት ስጡልኝ አለና እንግዲህ በእናንተ እኛ ሁላችንም እናውቃለን። አንተ ብቻ ስለሆነ የማታውቀው እንግዲህ ይሄ ወንድምህ ችን አነስ ያለች ስጦታ አበርክቶልሃል። መጀመሪያ ማን እንደሆነ እዚህ ጋር እንትን በል፣ ከዛ በኋላ ስጦታውን ከፍተህ እንድታይልን እንፈልጋለን። ኦኬ ከጠየቅሽኝ ጋር እንደማልሳሳት እርግጠኛ ነኝ እኮ እኛ እሱን ለማወቅ ስለፈለግን ነው። እንደማልሳሳት እርግጠኛ ነኝ፣ ምክንያቱም በጣም በብዙ ነገሮች ሰፖርት እያደረገኝ ነው እና በእርግጠኛው ጆሲ ነው። ጆሲ ጎበዝ ጆሲ። እንግዲህ በጣም ዳኒ አይ ነው ማለት ኦፍ ኮርስ በወንድምህ አትደራደርምም አትሳሳትም። ይሄን ፕሮግራም ሁሉ ነገር ያደረገው ይሄን ስጦታ ያደረገለት ጆሲ ከጆሃንስበርግ ነው። ስለዚህ ስጦታውን ክፈትልን። አነስ ያለ ስጦታም ቢሆን ይከፈት። ቆይ እስቲ ገምት። አቦለድ ነው ብለናል እኮ ኦልሬዲ። እንዳሰጠው ይገምታል። ለምን ሶስቱም ፍሬማ የራሴ ነው። ሜሪ አልገባኝም። እድሜ ልኩን አቦለድ በልቶ የሚያርገው አቦለድ ብሎ እንዴት ነው የሚገምት? ባይሆን ማለት ነው በቃ የምን መጽሐፍ ነው ምናምን ወይ መጽሐፍ ሰዓት። እሺ ቆይ ሁላ ባይ ዘ ወይ አንተ ገምት። እሺ መጽሐፍ ወይ ሰዓት? ሮያል ከረሜላ አልጠበኩም። ሰዓት፣ ሽቶ አንተ ልደርስበት ነው። ሽቶ በጣም እንደሚወድ የታወቀ ነው። ስለዚህ ዳኒ እስቲ ስጣውና ይክፈተው። በቃ ኦልሬዲ ስለደረስክበት ይከፈት። ኮራን በእናንተ እኛም ኮራን በጣም በእናንተ ጆሲ ኮራ። ዳኒሻ አቦለዱን እንዴት አየኸው? አቦለዱ እንዲህ ከሆነ እኔ ኪዳነ ምሕረትን በጣም ነው የደነገጥኩት። እግዚአብሔርን ነው የምላችሁ። የሳውን በቃ ግን ማለት ሁላችንም ማመን ስለምንፈልግ ይከፈት። ይኸው ተልጧል። ይኸው ላጠው የስ እስቲ ጠፋብኝ እኮ መጀመሪያ ሸውዱ ማረለ የሆነ ቪዲዮ አይታችኋል ሲወድቅ ወይኔ የለም ተበላ። ወይኔ ይብራ yes አብራ ደውል ቴክስት ወደነዋል። ምን ተሰማ? አላስነካም። የመጀመሪያውን ፎቶ ነው የምነሳበት። እንዴት ነው እንደ ጀማ ሁላችን በጣም ነው የሚያምረው። እንየው እስከዛ ምስጋና ማቃችሁ። ኧረ በስመ አብ ዛሬ እግዚአብሔርን ነው የምላችሁ። በጣም በቃ ነገሮች በጣም ተደራረቡብኝና መናገር አቃተኝ። እውነት ለመናገር በህይወቴ ላይ እግዚአብሔር ሁሌም የሚያግዘኝ ሰው ያዘጋጃልና
በቃ ማለት ልክ እንዳልኳችሁ ቅድም እንዳልኳችሁ እንደ ዩቲዩብ እናንተ ሰብስክራይብ እንደምታደርጉኝ ደግሞ ከተመልካቾች ደግሞ ልክ እንደሆነ እንደ እህት ሆነው ደግሞ እየደወሉ የሚያግዙኝ ሰዎች አሉና ምክንያቱም እንድበረታ እንድሰራ ያደርጉኛልና ጆሲ እግዚአብሔር እንግዲህ የሰጠኝ ወንድም ነህ ማለት እችላለሁ። ከዚህ በላይ ምንም ልልህ አልችልም። ምክንያቱም በቃ ሁልጊዜም እንድሰራ የተሻለ ደረጃ እንድደርስ ከሰዎች እንዳላንስ ታግዘኛለህና በጣም እግዚአብሔር ያክብር። ለእኔ አንተን ወንድም አድርጎ ስለሰጠኝ በቂ ነው። እውነት ነው የምልህ ከእንደዚህ ካረካቸው ነገሮች በላይ ወንድምነት ይበልጥብኛል እና እግዚአብሔር በጣም የማመሰግንህ እግዚአብሔር ያክብር። እኔ ምንም ማድረግ አልችልም እና ላረካቸው ለምታደርግልኝ መልካም ነገሮች በሙሉ እግዚአብሔር በጣም ይክፈል። አመሰግናለሁ። ምንም ወሬ አያስፈልግም። ይኸው የክብር ኬክህን በሰላም በፍቅር ቁረስልን። ዩቲዩብ ነው የሚበላ ነው አይበላም። እኔ ግን ይሳቅ እግዚአብሔር ሁሌ እንኳን ደስ ያላችሁ። ቆይ ተረጋጊ። ምን ታደርጊ መጣሽ? ማለት የክስ ወረቀት ሰጥሽኛል አይደል? እኔ ፕሮግራም ምን ታደርጊያለሽ? እናቴ አንቺ አይደለሽም እንዴ? በቃ አስወጣሽን፣ አስደበደብሽው፣ አባረርሽው። በዚህ ልታቀማጥሽ መብጠጥ ነው የምትፈልጊው ፕሮግራም? ቆይ ተረጋጉና እንትን በሉ። አንዴ ያከበረኝ ማለት ማን ጠራሽ? ምንድን ነው ያልገባሽ? አልገባሽም ንገሪኝ። በጣም ያለብኝ አይመስለኝም። የባሌ ፕሮግራም ነው። ከሰሽኛል አይደለ? ሶስት ስታሰር ስር ነው መጥተሽ ጠይቂኛለሽ። አሁን ይሄ ፕሮግራም አልገባኝም። የዚህ ቤት እንዴ ኤርሚ ስም አትበሉ እናንተ። ጥሩ በቃ ሰው ጥሩ ማስወጣት ፕሮግራም ነው አይበላሽም። የሆነ ነገር አንቺ ነገር በኋላ እንቀጥላለን። አሁን ደስታችን በዚህ እንትን አንልም። ከአንቺ ጋር በጣም ደስ ብሎኛል። ለምን ደስታዬን ብናገርበት? እሺ በጣም ደስ ስላለሽ ነው የምሰግነው። የራሳችን ፕሮግራም ነው አይደል? አይመለከትሽም። ትናንትና ቤት ስንመጣ ሸርግ ሸበርሽን አይደል? ዝም በይ ቁሚ። ደስታችን ነው። ምን ቸገረ በዚህ ነው? አራና ቸገረ ነው። ወደ ዝም ብለው ወደ ደስታችን ልመርጠን የደስታ ቀን እናቴ ንብረት መሰብሰብ ጥሩ ነው። ዳንስ ማለት ግድ ነው። እግዚአብሔር